አሳሩ በዛብህና ምክረሰናይ ሙሰኛና ዘራፊ ይዞ ያደገ ሀገር የለም። በአንድ በኩል ልማት እየተሰራ በሌላ በኩል ሀገርን የሚበዘብዙ ሌቦች በጎለበቱበት ሁኔታ እድገት አይመጣምና የፍትህ አካላት የጀመሩት ህግ የማስከበር ስራ ተጠናክሮ ይቀጥል። ህግ ማስከበሩ ተጀመረ እንጂ አላለቀምና ጠንከር ያሉ እርምጃዎች ይወሰዱ። ወዳጄ ምክረሰናይ ለጤናህ እንደምን ከረምህ ጃል? እኔ በጣም ደህና ነኝ። ወይ ጊዜ እያልኩ ነው የከረምሁት። ልባችን እንደባዘነ መንፈሳችን የረባውን እያሰበ አመቱ ነጎደ። ጊዜውን ስናሰላው እኮ ልክ የዛሬ ወር የ2019 ዓመተ ምህረት ዋዜማ ላይ እንደቆምን ልብ በል። ክረምቱ አልቆ በጋው እንደሚመጣ አስታውስ። ወይ ዘመን እንደ እንፋሎት ህልም እያለ ተናው ተያይዟል። እንግዲህ ዕድሜያችንም የሚነጉደው እንዲሁ ነው። ብቻ ወዳጄ የጊዜው ክንፍ አውጥቶ መብረር ነገር ጭንቅ ጥብብ ቢለኝና እንዲሁ ቢያሳስበኝ ይሄን አነሳሁልህ እንጂ ለዛሬ ሲያንተን መልካም ምክር ፈልጌ የመጣሁበት ጉዳይ ከሰሞኑ የሰማሁት በሙስናና በሌብነት የበሸቀጡ ሰዎች መያዝ ነገር አስደስቶኝ ነው ወደ አንተ መምጣቴ። ገንዘብ ወይ ገንዘብ፣ ብር ወይ ብር፣ ሰው አጫረሰ በግርግር። ገንዘብ አይ ገንዘብ፣ ገንዘብ ወይ ገንዘብ፣ በስንቱ ቀረምን ስንተዛዘብ። ያ ድምፃዊው ዘፋኙ ይሆንን ያለው ምንኛ ቢታዘብ ይሆን አንተው? ገንዘብ ብር ምን ቢዘጋኝ እንደማይቀር ያሳየኝ ይሄ ቀን ለእኔ ልዩ ነበር። ወዳጄ ሙት እንደዚህ የተደሰትኩበት ቀን የለም ስልህ ሁሌ እንዳጭበረበሩ፣ ሁሌ እንደሰረቁ፣ ሁሌ ሕዝብ እንዳስለቀሱ መኖር እንደማይቻል ነው የሰሞኑ ውሳኔና ተግባር ያሳየኝ። አንዴ ሌብነትና ሙስና መጠየቅ እኮ መደበኛ የሥራ አካል እስኪመስል ነው መደራደሪያ ሆኖ እየቀረበ ያለው። በአንድ በኩል ሀገር ለማቅናት ላይታች እየተባለ ይደከማል። በሌላ በኩል ደግሞ ሀገር እያፈረሰ ኪሱን የሚሞላ ስግብግብ በመብዛቱ ከስርስር ዘረፋን ዋና ሥራ ዋናውን ሥራ ለዘረፋው መወጣጫ አድርጎ የግለሰብን ኪስ በላው ሀገርን የሚያራቁተውን ጎዶሏችን ይቁጠረው። እኔማ የሰሚ ያለህ የተመልካች ያለህ የፍትህ ያለህ እያልኩ ስንት ዘመን ሳማርር ከርሜ ጩኸቴ በመሰማቱ የተሰማኝን ደስታ ልነግርህ አልችልም። ከገንዘብ ጋር በተገናኘ ነገር ሁሉ ሕዝብን የሚያማርር ነገር የሚያደርጉ ሰዎች ከአቅም በላይ ሆኑብን ስልህ ኧረ እንዳውም ይሄን ደብዳቤ እየጻፍኩልህ ትዝ ያለኝን አንድ ጉዳይ በዚያው ላጫውትህ። ባለፈው አንድ ስሙን የማልነግርህ ተቋም ውስጥ የሚሠራ የማውቀው ሰው የነገረኝ አሳዛኝ ነገር ነው። መቼም ይሄን በደል ስነግርህ ይህም ተቋም ከሰሞኑ እርምጃ ከተወሰደባቸው ውስጥ በቀጣይ አንዱ እንዲሆን እንደምትመኝ እርግጠኛ ነኝ። እናልህ ይሄ በደል የተፈጸመበት ሰው እንደ ተቀሩት ተገልጋዮች ጉዳዩን ለማስፈጸም ከ3 ሳምንት በላይ ተመላልሷል አለኝ። በዚያ ላይ ዕድሜው ላይ ተጨምሮ የኩላሊት ታማሚ ብቻም ሳይሆን በሳምንት 2 ቀን ይሁን 3 ቀን የኩላሊት እጥበት የሚያደርግ ሰው ነው። እንግዲህ አስበው እንዲህ ያለ ችግር ላይ ሆኖ ጉዳዩን ለማስፈጸም ሲመጣ በ2 እና ግፋ ቢል በ3 ቀን ሊያልቅ የሚገባውን ሥራ ሙስና ፍለጋ ለአንድ ወር አቅራቢያ አለመታከት ሲያመላልሱት ከረሙና በስተመጨረሻው አንድ የነሱ የሆነ ሰው እሱም አገልግሎት ለማግኘት እንደመጣ ነግሮት ይህን ያህል ብር ብትከፍል እኮ ቶሎ ይጨርሱልሃል ይለዋል። ወዳጄ ሙት አንጀቴን የበላይ ምን መሰለህ? እንዳልኩህ ሰውየው የኩላሊት ታማሚ እንደሆነና በሳምንት 2 ቀን የኩላሊት እጥበት እንደሚያደርግ ገንዘብ እንደማይበቃውና የከፋ ችግር ውስጥ እንደሆነ በየዋህነት ያጫውተዋል። ያ ያልኩ ሰውዬ እንደምንም አግባብቶ እዚህ በየጊዜው ከሚመላለስ ግማሹን እንኳን እንዲከፍል አግባብቶት ግማሹን ከፍሎ ጉዳዩ ተጨረሰለት ብሎ አጫወተኝ። ምን ይሄ ብቻ የፈረደበት ገንዘብ ፍለጋ 1 እና 2 ክፍል ብቻ ተመላልሰ ልትጨርስ የምትችለውን ጉዳይ ሊፍት በሌላቸው ቢሮዎች 1 4ኛ 1 ጊዜ 2ኛ ሲላቸው ሌላ ቦታ አዛውንትና አካል ጉዳተኞችን ጭምር እንደሚያንገላቱ ነገረኝ። እንዲያው ግን ይሄ ነገር ጤንነት ነው ትላለህ? እንዴት ያለ ጭፍን ያለ ጭካኔ ብንታደል ነው በዚህ ልክ ሰው የመሆን ልካችን ይወረደው? እኔማ እንዲህ በሆነበት ሁኔታ ውስጥ ተስፋ ቆርጬ ሳለሁ ከሰሞኑ የስንቱምባና ላብ ተፋርዷቸው የፍትህ እጅ ላይ መውደቃቸውን የሕግ አካላት ነገሩን ተከታትለው በስተመጨረሻ የእጃቸውን ማግኘታቸውን ስሰማ እንዴት እንዳስደሰተኝ አትጠይቀኝ። መቼም የተወሰደው እርምጃና የፍትህ በር መከፈት ቢያስደስተኝም ነገርየው ግን የአንድ ሰሞን ዘመቻ እንዳይሆን በጥንቃቄ መያዝ እንዳለበት አምናለሁ። ምክንያቱም ሌቦችና ግብረ አበሮቻቸው ገና በቁጥጥር ስር መዋል ጀመሩ እንጂ ችግሩ አልተጠናቀቀም።
ኢትዮጵያን የምታህል ትልቅ አገር እንዳታድግ ማነቆ ከሆነባትና ወደ ኋላ ካስቀሯት ነገሮች ውስጥ የሌብነትን ያህል የከፋ ነገር ያለ አይመስለኝም። ይህ ሁሉ ሰጣ ገባና ግብ እኮ ያው ለመመዝበርና ሀገር ለማራቆት እንደሆነ ሳይታለም የተፈታ ጉዳይ ነው። ወዳጅ ሙት ዓይን ያወጣው በዛ፣ ይሉኝታ ጠፋ። ከእምነት ተቋማት እስከ ትምህርት ተቋማት፣ ከሕዝብ አገልጋይ እስከ አገልግሎት ሰጪው፣ ከአስመጭና ላኪው እስከ ግዙፍ የሀብት ምንጮቻችን ምኑ ቅጡ፣ ሁሉም በየፊናው ሁሉም በየሐሳቡ በዝባዥ ሆነ። በዚህ ላይ ግብር የማይከፈልበት የማይታወቀው ትልቁ የሙስናና የሌብነት ድልድይ ሆነው የሚያገለግሉት ደላሎች ጉዳይ ጉድ የሚያስብልና አሰራራቸው የዘመነ ሆኗል። እነዚህ ዜጎች ጉድለት ላይ እንዳሻው ለመፈንጨት ያሰፈሰፉ ሰዎች ነገር ሀገሩን በጠበጠው። ትስስሩስ ብትል እንዴት የሚያስፈራ! እነሱ የሚያወሩትንና የሚያደርጉትን ስትመለከት የያዝከው ጉዳይ መቼም እንደማያዋጣ ስለሚገባ የፈጀውን ፈጅቶ ጉዳይ ለቅልኝ ያስብልሃል። እንዲያው ግን ወዳጅ አትታዘበኝና በጣም የሚያናድደኝን ነገር በዚሁ ላንሳልህ። ሌባው በራሱ ተደራጅቶ ለመስረቅ በዚህ ልክ ሲሰባሰብና ኅብረት ሲፈጥር እንዴት ነው ተጠቃሚው እርስ በርሶ የማይተጋገዘው? እንዴ መቼ ነው አገልግሎትና የዜግነት መብቴን ለማግኘት ገንዘብ አልሰጥም መብቴን በአግባቡ ማግኘት አለብኝ ብሎ እስከ መጨረሻ የሚታገለው? ተጽፎ ሳይሰጠን ራሳችን ያጸደቅነው ሕገ ወጥነት መሆኑ አያናድድም? አያቃጥልም? እነዚህን ከማሰር ያለፈ የሕግ ሥርዓት ቢኖረን እሱንም ጨምሮ መቅጣት ቢቻል ምናልባት እሱን ፍራቻ ይተው እንደሁ እንጂ እስሩንስ የሚፈሩት አይመስለኝም። እንግዲህ አስበው፣ ሌብነት ያልገባበት የለም። በንግዱ ማኅበረሰብ፣ በልማት ድርጅቶችና በመንግሥት መዋቅር ውስጥ በተደራጀ መንገድ የምጣኔ ሀብት ወይም የኢኮኖሚ አሻጥር ይፈጸማል እኮ ነው እየተባለ ያለው። እንግዲህ ሁላችንም ራሳችንን ካልፈተሽንና ሌባውን አሳልፈን ካልሰጠን በስተቀር የተወራውን ብቻ ማስተጋባት ትርጉም ያለው ጉዳይ አይመስለኝም። የሰው አጨካከን ግን ግርም ይላል። አሁን እንዴት ነው መሠረታዊ የፍጆታ ምርቶችን በማከማቸት ዋጋ እንዲንር የምታደርገው? እንዴት ያለ ስግብግብነት ነው በል። የእኛ ነገር እኮ ይገርማል ብቻ ሳይሆን ይደንቃልም የሚባል ነው። የራሳችንን ጨርሰን ከውጭ ሀገር የገዛ ሀገራችንን የምናዘርፍ ሆነናል ስልህ። ሁሊናችንን ስለ ገንዘብ ብለን ሸጠነዋል። በሕገ ወጥ የገንዘብ ዝውውር ሐዋላና ጥቁር ገበያ የተሳተፉት 169 ሰዎች ኢትዮጵያውያን ብቻ ሳይሆኑ የውጭ ሀገር ዜጎችም እንደሆኑ ነው የተነገረው። እነዚህ የውጭ ሀገር ሰዎች ከየት የመጡ ናቸው? መቼም እኛው ካላገዝናቸው እነሱ ደፍረው ይሄን ያደርጋሉ ብዬ አላስብም። ያው እንዳልኩ ሌብነቱ ዝማኔ ታክሎበት የለ አማራጭ የሌብነት መስክ ሁሉ እየተፈጠረልን መጥቷል። ይሄ ስልክ እየደወሉ ከንግድ ባንክ ነው እያሉ የሚያጭበረብሩት ሰዎችማ ነገር ያልነካው ሰው አለ ብዬ አላምንም። እንግዲህ አስበው፣ ከሰዎች አካውንት አየር በአየር የሚሰርቁትም መያዛቸውን ሰማው። ሌብነት በየዘርፉ ከመሆኑ የተነሳ የውጭ ምንዛሪ ያስገኛል የተባለለትና ከአገር ብዙ አቅሟን አሟጣ የምትለፋበት ወደ ውጭ የሚላኩ ምርቶች ላይ ማሻጥሩ ጦፎ አለካ። ምርት ወደ ውጭ ልከው የውጭ ምንዛሪ ተመላሽ ያላደረጉም አሉ። ቆይ ግን እንዲያው ዝም ብለው ሲያስቡት ዝም የሚባሉ ነው እንደሚመስላቸው? አንዳንዱን እስር ብቻ አይመልሰው አያስተምረው። ግብር ያጭበረበሩና ሕገወጥ የገንዘብ ዝውውር የፈጸሙ ሰዎችማ ነገር የተጠላለፈ ነገር አለው። እንግዲህ እንዲህ አይነት ብልሹ ተግባራት የሚባባሰውና ሌብነት የሚንሰራፋው ሌባውን ተቀባይ ሲኖረው ተቀባውም ሌባውን ተማምኖ የሚያደርገው እንቅስቃሴ ነው። በየጊዜው እንዲህ ያለ የሌብነት መንሰራፋትን ተከትሎ ነገርየው በብዙ ክትትልና መረጃ በየተቋማቱ እርምጃ ይወሰዳል። ዘላቂው መፍትሄ ግን አሁንም እርግጡን መገኘት አለመቻሉ እጅግ ያሳስባል። ከላይ የጠቃቀስኩልህ የሙስናና የሌብነት ተግባራት የትኛውን ጋር በድፍረት እንደሚተገበር የምታውቀው በወርቅ ኮንትሮባንድ ወንጀል የተሳተፉ የመንግሥት ኃላፊዎችን መያዛቸውን ስሰማ ነው። ይብሱን የሚያበሳጨው ደግሞ ከውጭ ዜጎች ጋር ተመሳጥረው መሆኑ ነው። የነዳጁማ ነገር እንዲሁ ይከነክነኝ ስለነበር ከሰሞኑ በሕገ ወጥ የነዳጅ ንግድና የሽፋን ደብዳቤዎች ላይ የተሰማሩ የመንግሥት አመራሮች፣ ግለሰቦችና ማደያዎች ላይ እርምጃ መወሰዱን ስሰማ አንጀቴ ነው ቅቤ የጠጣው ስል ኧረ ምን ይሄ ብቻ ወዳጄ፣ የእኛ ነገር እኮ የእንፉቅቅ ያስኬዳል የምለው ለዚህ ነው። እንዴት ነው ነገራሴ የምትመገበው? ለልጆች የምታበላው? ለእናትና አባቴ የምትወደው ሰው የሚበላው ምግብ ውስጥ ግብዓት ሆኖ የሚያገለግል ማዳበሪያን ጥራት እንደጎደለው እያወክ ጊዜው እንዳለፈበት እያየህ ለገንዘብ ብለህ ጥቅም ላይ እንዲውል ፈቃድ ሰጥተህ ወደ ሀገር የምታስገባው? ልቦናችን ተነጥቋል፣ በጥቅም ታውሯል። ለማንኛውም ወዳጄ ምክረ ሰናይ፣ ከሰሞኑ ሌብነትና ሙስና ላይ የተወሰደው እርምጃ ቢያስደስተኝና ነገሩ ቢያሳስበኝ ለአንተ ይሄን መልእክት ከትቤ ልኬልሃለሁ። አንተም ይበጃል ቢሆን ይሻላል የምትለውን ሐሳብ ላክልኝ። አክባሪ ወዳጅህ አሳሩ በዛብህ። ምክረ ሰናይ አሳሩ በዛብህ በሳምንቱ አሳሰበኝ ያለውና የሙስና መስፋፋትን ተከትሎ
የፍትህና የህግ አካላት የወሰዱት እርምጃ መልካም መሆኑ እንዳለ ሆኖ ምክረሰናይ ሌብነትና ሙስናን ለማጥፋት ወላጆች፣ ትምህርት ቤቶች፣ የእምነት ተቋማት ኃላፊነት አለባቸው። የጋራ ጥረት ይፈልጋል ሲልም ምክረ ሐሳቡን ለግሶታል። ወዳጄ አሳሩ በዛብህ ለጤና እንደምን አለ? ዛሬ ጤና በመልካም ሁኔታ ላይ መሆኑ እጅግ አስደስቶኛል። እንኳንም ደህና ሆንክ። ዋናው ጤና መሆንህ ነው። ጤንነት ካለ እውቀት ይደረጃል። ጤንነት ካለ ስራ ይሰራል። እንግዲህ ዘመኑንም በጤንነት እንድንጨርሰው እመኛለሁ። ከጊዜ ጋር አስታከ ያነሳው ጉዳይ እኔ በግሌ ጊዜ ከሌላው ዘመን በተለየ ያሳየው ፍጥነትም ሆነ ዝግመት አለው ብዬ ስለማላምንና ሳይንሳዊ ግኝትም ስለሌለ ያለንን ጊዜ ያልባሌ ነገር ከማድረግ ተቆጥበን በስርዓትና በአግባቡ መጠቀሙ ላይ እናሳልፈው እያልኩ ለዛሬ እኔን መልካም ምክር ፈልገ ወደ መጣህበት በሌብነትና በማጭበርበር የታሰሩና በፍትህ ተቋማት እርምጃ እየተወሰደባቸው ወዳሉ ጉዳዮች ስገባ በእርግጥም ከሰሞኑን እንዲህ ባሉ የሀገር ጠር በሆኑ ተቋማት በለው ኃላፊዎችና ግለሰቦች ላይ እየተወሰደ ያለው እርምጃ እሰይ ደግ ይበል የሚያሰኝና በሁሉም ረገድ ተጠናክሮ መቀጠል ያለበት እንደሆነ ይሰማኛል። ወዳጄ ሌብነትና አጭበርባሪነት መነሻው አንዴ ድህነት፣ ሌላ ጊዜ አጓጉል ስግብግብነት ሊሆን ይችላል እያልን ብዙ እየኳተንን ሀገር ስንጎዳ እኛም ስንደቅ ከርመናልና ለግለሰቦች የተበላሸ ባህሪና የሥነ ምግባር ጉድለት ምንም ተቀጽላ አያስፈልገውም ባይ ነኝ። ይልቅስ ከሀገርና ከሕዝብ እየዘረፍክ እንዴት ብለህ የድህነት ስር መንቀል ትችላለህ? እንደውም በተቃራኒው ዓለም እየሰለጠነኛ በተቃራኒው ያልተገባ መንገድ በሚከተሉ ሰዎች ምክንያት በድህነት እየቆረቆስን ወደ አዘቅት መግባታችን አይቀሬ ነው። ለዚህ ደግሞ እንዲህ ያሉ ቆራጥ ውሳኔዎች ሌላውንም ሌባ የሚያስደነግጥ ቀጣይ በሌብነት ከብራለሁ ብሎ በቅድ ያለውንም ወሽመጥ የሚቆርጥ ጠንካራ ስራ ስለሆነ የሚወሰደውንም ውሳኔ ብናውቀው እላለሁ። ሌብነት ትልቁ ስረ መሰረቱ ያለው ልባችንና አእምሯችን ውስጥ እንደመሆኑ በዋናነት ልናክመው የሚገባን ራሳችንን ነው። ከእያንዳንዱ የህይወት እንቅስቃሴያችን የምንሰርቀው ነገር ሁሉ እንደ ሌብነት ይቆጠራል። ከትምህርታችን ላይ እንደ ነገሩ ሰርተን ለማለፍ ያህል የሰራነው ፈተና በለው መመረቂያችን ስርቆት ነው። የሥራ ቦታችን ላይ የሚጠበቅብንን ባለመስራት የምናሳልፈው ጊዜ ስርቆት ነው። ከዚያ ሲያልፍ ከሰሞኑን እንደሰማነው አይነት ጊዜው ያለፈበት ማዳበሪያ የህዝብን ጤና አደጋ ላይ ጥሎ ማስገባት፣ ከግብር ማጭበርበር፣ ውድ የሀገር ማዕድን በሴራ ከሀገር ማውጣት በሀገር ክደት ጭምር የሚያስጠይቅ ጉዳይ ነው። ለህዝብ ጥቅም የሚውል ምርት መደበቅ ከዝርፊያ ይቆጠራል። ይህን ስትመለከት ስርቆትና ሌብነት መገለጫውና ባህሪው ብዙ እንደሆነ ይገባሃል። ስለዚህ ሙስናን ለማስቀረት ስርቆትን ባጭሩ ለመቅጨት ከሰራነው በላይ ወደፊት መስራት የሚጠበቅብን ብዙ እንደሆነ ይገባሃል። ስለዚህ ወዳጄ ከምንም በላይ እኛም ውስጣችን እኛነታችን የሚለንን አድምጠን ልናስተካክል የሚገባን ገና በማለዳው ላይ እንደመሆናችን የኛን ማስተካከል ቢረፍድ እንኳ ለልጆቻችን የሙስናና የሌብነትን አስከፊነትና ነውርነት ላይ ብዙ ልንሰራ ይገባል። ወዳጄ ሀገር የምትሰራው በሁሉም ርብርብና ጥረት ነው። በአንድ በኩል ብዙ ነገር ለመስራትና የተበላሸውን ለመለወጥ ጥረት እየተደረገ፣ በሌላ በኩል ከሚሰራው ላይ የሚሰርቅ ካለ መቼም ተሰርቶ የሚያልቅ ሀገር አይኖረን። አሁን ያለንበት ዘመን ትግሉ ስር ከሰደደና አብሮ ካደገ ሌብነትና ዘርፊያ ጋር እንደመሆኑ ከምንም በላይ እርስ በርስ መተጋገዝና አንድ መሆን ግድ ይላል። ስርቆትና ሙስና ላይ የሚሰሩ ስራዎች ገና ብዙ መሰራት የሚገባቸው ቢሆንም ሌላው ላይ የምናየውን የስርቆት ባህልኛም እንዳንደግመው ራሳችንን በመንፈሳዊም በዓለማዊም መልካምነት ራሳችንን ማብቃት ይገባል እላለሁ። ወዳጅ አሳሩ በየትኛውም መስፈርት በየትኛውም ያኗኗር ሁኔታ ለሌብነትና ለሙስና ድሃ መሆናችን ነው ብለን ለእኩይ ተግባራችን ከለላ ልናበጅለት አይገባም። የትኛውም ያደገ ሀገር መነሻው ድህነት ነው። ድህነትን ለመዋጋት ግን በዋናነት የታገሉት ስልጣኔያቸው በምግባርና በስርዓት እንዲመራ በማድረግ ነው። ወዳጄ ልጆች ሲያሳድጉና ሲያበቁ ከምንም በላይ በስርዓትና በምግባር ብሎም በሀገር ፍቅር እንዲያድጉ ማድረግ ካልቻሉ ሁሉም ዘርፎ ሯጭና የሀገር ሀብት ውጭ ሀገራት ላይ በማከማቸት ሀገር የሚጎዳ ይሆናል። ወላጆች ልጆችን የተሻሉ የነገ የሀገር ተስፋ እንዲሆኑ ብሎም ሙስናና ሌብነትን የሚጸየፉ ማድረግ ላይ ድርሻቸውን የማንም ኃላፊነት ማድረግ አይገባቸውም። ትምህርት ቤቶች ቀለም ትምህርት ብቻ በማስተማር ሀገር አትገነባም። ስልጡን አስተሳሰብ ያላቸው ልጆችን ለማፍራት ግዴታ ስነ ምግባር ላይ ሊሰሩ የሚገባው ጉዳይ በመኖሩ
ከቀለም ትምህርት ባሻገር የሀገር ስርዓትና ወግን ስነ ምግባርን ማስተማር እነሱም ሆነው ማሳየት ይጠበቅባቸዋል። የእምነት ተቋማት መንፈሳዊ ትምህርቶቻቸው ስነ ምግባርን ያካተተ እንዲሆን ማድረግ፣ ሙስና፣ ስርቆትና ማጭበርበር ኃጢአት መሆኑን ማስተማርና አማኞቻቸው በትክክልም የእምነት ሰዎች እንዲሆኑ በርትተው መስራት የእምነት አባትነት ድርሻ ነው። ጠንካራ ተፈጻሚ ሕግ ያለበት ሀገር ዜጎች በስርዓትና ሕግን በመፍራት የሚኖሩበት ነው። ለእያንዳንዱ የሥራ ስኬትም ሆነ ውድቀት ተጠያቂነትን ማስፈን ሲቻል ትልቁ ችግር ቀድሞውንም አይፈጠርም። ስለዚህ ጠንካራ ሕግ መስራት መቻል እንዲህ ያሉ ብልሹ አሰራሮችን እንዳይፈጠሩ ያግዛልና ክፍተት ያለባቸውንና ለማጭበርበር መውጫ የሚሆን አማራጭ የሚሰጡ ሕጎችን ከልሶ ማሻሻል፣ የሕግ ተጠያቂነትን ያለማወላወል ተግባራዊ በማድረግ የሕግን የመፈራት አቅም ማሳደግ ይቻላል። የትኛውም ጠንካራ ተፈጻሚ ሕግ ያለው ሀገር የግለሰቦች በለው የድርጅቶች ብሎም የኃላፊዎች የሥርዓት ማክበር ልክ የሚታየው በሕጎቻቸው ተፈጻሚነት ነው። እኛስ ከዚህ ምን ልንማር እንችላለን ብለን መፈተሽ ያስፈልጋል። እንደ ቻይናና አንዳንድ የሩቅ ምስራቅ ሀገራት ሙስናና ሌብነት ላይ ያላቸውን አቋም አይተን እኛ ያንን ለማድረግ ምን ያንሰናል እንልና ጦታችን ሊያስቆጭን ይገባል እላለሁ ወዳጄ። በየትኛውም መስፈር ከሕዝብና ሀገር ሰርቀህ የብዙሃኑን ጥቅም አሳልፈ ሰጥተህ የምትሰራው ቤት፣ የምትገነባው ሕንፃ፣ የምትነዳው መኪና ከጎደለው ትልቁ መኖሪያ ጋር ስታነጻጽረው ምንም ነው። እነዚህ ቁሳዊ ጥቅሞች ያለ እውቀት የተገኙ በመሆናቸው ለትውልድ አይሻገሩም፣ አሊያም የሌላ ሀገር ሲሳይ ይሆናሉ። ወዳጄ ዛሬ ሰርቀን የምንሞላው ኪሳችን ውስጡ የብዙዎች እንባ ላብና ሀቅ ይዞ ስለሚመጣ ለጊዜው ደስተኛ የሚያደርገን ቢመስልም ውስጣችንን መብላቱ አይቀሬ ነው። ጊዜ ጠብቆኛንም ያስለቅሰናል። ስለዚህ ይህን ችግር ማስቀረት የምንችለው እኔ፣ አንተ፣ ሌላውም ሁሉ ተባብሮ ነውና በዋናነት የሌብነትን ምንጮች ለመቀነስ ማስረጃ ማግኘት በሕግም በአስተዳደርም እርምጃ ለመውሰድ ያግዛልና ሌቦች ላይ የምንችለውን ማስረጃ እናሰባስብ። ከዚያው ጎን ለጎን ደግሞ ሌብነት ክፉ መሆኑን አምነን ባገኘነው አጋጣሚ ይህን ክፋት እናስወግድ እላለሁ። ወዳጅ አሳሩ፣ እኔም በዚሁ የዛሬውን ጉዳይ ልቋጭ። ቀጣይ በሌላ ጉዳይ እስክንገናኝ ቸር ቆየኝ። አክባሪ ወዳጅህ ምክረ ሰናይ።